ካፒቴን ምን ትፈልግ ነበር? የሲኦል እሳቱን ስቃዩን እያየች የመርካቶ ልጅ ነው ካቃለ እኔ ፐርሰናሊ አላውቀውም። እውነት ለመናገር 6 ወር በኋላ አልተማረች ቤተሰብ እንደምትማር ነው የሚያውቀው። የኛ ሀገር የትምህርት ስርዓት በየጊዜው ፍላክቹዌት የማድረግ ጠባይ ስላለው ግቢ ጉባኤ አገልግሎት እስካሁን ድረስ እንደምታገለግል አውቃለሁ። በፍቅር ላዚም ፍቅር ነጌታዬ በደም የገዛኸኝ ባለውለታዬ በቃየል ሰላም ተወዳጆች እንደምን አላችሁ? ይህ በ23 ሚዲያ እየተዘጋጀ የሚቀርብላችሁ ሃቲ ፖድካስት ስለ አንዲት ነፍስ መርሃ ግብራችን ነው። ዛሬ ከዘማሪ ዲያቆን ዮሴፍ ግርማ ጋር የመጀመሪያውን ፖድካስታችንን እንጀምራለን። አብራችሁ እንድትሆኑ በፍቅር እንጋብዛችኋለን። እንኳን ደህና መጣ ጆሲ። እንኳን በደህና ቆየኸኝ አረዲዬ። ጆሲ ያልኩ እንዲቀጥል ይፈቀድልኝ። አረ በደስታ በአገልግሎትም በወንድምነትም ካለን ቀረቤታ አንፃር ወንድማችንን በማክበርና በማስፈቀድ ጆሲ ያልኩ እቀጥላለሁ ማለት ነው። ፖድካስታችንን በሰሞኑን አገልግሎቶች እንዴት ነበሩ ብለን ብንጀምረው መልካም ይሆናል ብዬ አሰብኩኝ። ጥሩ ነው እንግዲህ ያው አስቀድሜ የምለው እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ዲያቆን ያሬድንም ከካሜራ ጀርባ ያላችሁት ወንድሞች ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ የአገልግሎት ዘመኑ ልጅ ነው። እንግዲህ ልጅ እንደመሆኑ መጠን ከዚህ ፖድካስት የሚጠበቀው እንደ ታላላቆቻችን አገልጋዮች በዛ ያለ ነገር ላይሆን ይችላል። ግን ከጸኑት ብቻ ሳይሆን ያው ከወደቁትም መልካም ነገርን እግዚአብሔር ይሰጣልና መልካሙን ደገኛውን ነገር እንድንነጋገር እግዚአብሔር አምላክ በመካከላችን ይገኝልን፣ አንደበታችንን ያከናውንልን። እንግዲህ የሰሞኑ አገልግሎት አብዛኛው ሰርግን የተመለከተ ነው። ኦርዲናሪ ከሆኑት ከአውደ ምሕረት አገልግሎቶች ውጪ ከጉባኤያት ውጪ ሰርግን የተመለከተ ነውና እግዚአብሔር ይመስገን። እግዚአብሔር እንደረዳን መጠን ቸርነቱ ስላልተለየን የቸርነት አይኑን ስላልከደነብን እግዚአብሔር ይመስገን በመልካም ሁኔታ እየሄደ ነው ያለው። እግዚአብሔር ይመስገን። ለምንድን ነው ያነሳሁት? ዘማሪ ዲያቆን ዮሴፍ ከአገልግሎቶች ባሻገር የከብካቢ ኢቨንትስ ወይም ከብካብ ሁነቶች ዋና ኃላፊና መስራች ነው። እንደዚህ አይነት ኢቨንቶች መኖራቸው ኢቨንት አዘጋጆች መኖራቸው ምንድነው የሚያቀለው ለሙሽሮች በቤተክርስቲያን ለሚጋቡ? ለምንድነው እነዚህን ጉዳዮች የምናነሳው? ሚያዝያ ያው የሚዜዎች ወር ነው ይባላል። ያው ሰርግ የሚበዛበት ወር ነው። ወደ ግንቦት እየሄድን ነው። ግንቦት ላይም እስከ ባለ 50 ድረስ ሰርጎች ይኖራሉ እና በተለይ ደግሞ በዚህ ዘመን ኦርቶዶክሳዊ የጋብቻ ስነ ስርዓቶች በኦርቶዶክሳዊ ቤተክርስቲያን ፊት ጋብቻዎች እየተደረጉ ነው። በተለይ ወጣቶች በጣም ደስ የሚያሰኝ ነውና እንደዚህ አይነት ሁኔታ አዘጋጆች እነዚህን ነገሮች ከማበረታታት አንፃር ከመደገፍ አንፃር ያደረጉት ሚና ይኖራል። ያው በሚገባ እሱ ጥያቄ የለውም። ሰርጉን ዝግጅት ሂደት ማቅለሉ ሁለተኛ ነገር ሆኖ ኢቨንት ኦርጋናይዘር ድርጅቱ ዋነኛ ዓላማ ኦርቶዶክሳውያን ወጣቶች ወደ ቤተክርስቲያን ስርዓት ጋብቻ እንዲመጡ ማድረግ ነው በዋናነት። ይሄ ከሚገኘው ስጋዊ ጥቅም ከፍ ባለ ሁኔታ ማለት። ስለዚህ ይሄ የሰርጉን ዝግጅት ሂደት ከማቅለሉ በተጨማሪ የቤተክርስቲያን ስርዓትን እንዲያውቁ ወደ ቤተክርስቲያን ስርዓት ጋብቻ እንዲመጡ ያ ጋብቻ ደግሞ ያለውን ውጤት ያለውን ፍሬ ምን እንደሆነ በሚያውቁበት ልክ ነው ዝግጅቱ እየተደረገ የሚከወነው ማለት ነውና ያለው ሚና ቀላል ነው የምንለው አይደለም። እንመለስና የመርካቶ ልጅ እንደሆነ ካቃለሁ አዲስ አበባ መርካቶ ደብረ ምዕራብ ጌል እንደሆነ አቃለሁ። በዛ እንዲያደክም እስከ ግቢ ጉባኤ ድረስ እዛም እንደተማርክ አቃለሁና ላይ አነጋገርን ሳየው የአዲስ አበባ ልጅ መሆኑን ሁላ መጠራጠርበት ጊዜ አለና ብዙ ጊዜም ብዬሃለሁ፣ ብዙም ሰዎች ይሉሃል ብዬ ተስፋ አደርጋለሁ። ሰላም ይጋባል፣ ቁጭ ብለን ስናወራ ዝምታ ሰላም ይጋባልና ይደንቀኛል። መርካቶ መወለድ በተለይም ሀብተ ጊዮርጊስ ድልድይ አካባቢ ነውና ሰፈረ። እስቲ ስላስተዳደግህ እናውራ፣ ስለ ቤተሰቦች እንጫወት። መልካም እንግዲህ ያው አሁን ያልከኝን ነገር እኔ ፐርሰናሊ አላውቀውም። እውነት ለመናገር ያው ሰዎች እንዲህ ያለ አስተያየት ይሰጣሉ፣ ግን እውነት ለመናገር እንደዛ ነኝ ብዬ አላስብም። የተወለድኩት ያው እዚሁ ሀብተ ጊዮርጊስ ድልድይ አካባቢ ነው። እስከ አንደኛ ክፍል ድረስ አፍሪካነት ትምህርት ቤት እዚሁ አትክልት ተራ አካባቢ ያለው እዛ ነው የተማርኩት። ከሁለተኛ ክፍል ጀምሮ ግን እስከ መሰናዶ መጠናቀቂያ ያለው ደብረ ኃይል ቅዱስ ራጉኤል ትምህርት ቤት ነው የተማርኩት። ያው ቤተሰቦቼ ከቤተክርስቲያን ጋር ያላቸው ቁርኝት እንደማንኛውም ምእመን በሰንበት ሄዶ ቤተክርስቲያን ከመሳለም እንዲሁም ደግሞ በአንዳንድ ጉባኤያት ላይ ከመገኘት
በጭንቅ ሰዓት በቤተክርስቲያን ከመገኘት በዘለለ ያን ያህል በጥልቀት የነበረ ቁርኝት አልነበረም እውነት ለመናገር። እንግዲህ አባቱ ግን ካህን እንደነበሩ አውቃለሁ። ያው እሱም ስለሳቸው አውርቶ ስለማይጠግብ በብዙ መልኩ ያጫውተኝ ነግረኝ ነበርና በተለይም ግን ወደ ቤተክርስቲያን ቀረብ ማለቱ የመጣው ዩኒቨርሲቲ ከገባው በኋላ የደረሰኝ መቀሌ ዩኒቨርሲቲ ነበረ። እዛ አንድ ሴሚስተር ቆይቼ ወደ አዲስ አበባ መጣሁኝ። እዚሁ በሚገኝ አንድ የግል ኮሌጅ ውስጥ ትምህርቱን ቀጠልኩኝ። በዛው በነበረ የግቢ ጉባኤ ተሳትፎ ውስጥ ነው እንግዲህ የአገልግሎቱም የትምህርቱም ውጥን የተጀመረው። በጣም መልካም ግሩም ነው። ግቢ ጉባኤ አገልግሎት እስካሁን ድረስ እንደምታገለግል አውቃለሁና የተማርክበት የደብረ ኃይል ቅዱስ ራጉኤል ትምህርት ቤትም ያሉ መምህራኖችም ጋር በነበረ ግንኙነት እኔም በማውቃቸው እስካሁን ድረስ ታገለግላለና እንዴት ነበር የቅድመ ግቢ ጉባኤ አገልግሎት? የቅድመ ግቢ ጉባኤ አገልግሎት እጅግ በጣም ጥሩ፣ ለኛም በጣም ጥሩ መሰረት ጥሩ ያለፈ ነው። አሁንም ድረስ ስላለን ቤተክርስቲያን ስላለን ጥቂትም የሚባል ቢሆን ላለን እንቅስቃሴ በጣም ጥሩ መሰረት ጥሎልን ያለፈ ነው። አይናችንንም ያስተካከለልን ነው። በእውነት በዛ እድሜ አይምሮም አይንም ልብም የሚቅበዘበዝበት ሰዓት ነው፣ የሚረጋበት ሰዓት አይደለም። የትኛው ላይ መቆም እንዳለብን የትኛውን ይዘን በጽናት መቀጠል እንዳለብን ክሊር ያደረግንበት ሰዓት አይደለም እና በዛ ሰዓት ግን መሰረት ያስያዘን አይናችን በተወሰነ መልኩም ቢሆን ያስተካከለልን በግቢ ጉባኤ የነበረን አገልግሎት ቆይታ ትምህርት ነውና በተለይም ደግሞ በደብረ ኃይል ቅዱስ ራጉኤል ትምህርት ቤት የ12ኛ ክፍል የተለመዱ ነገሮች አሉ። እነዚህ ዋተር ዴይ ከለር ዴይ ተብለው የሚከበሩና ከሁሉም ቀኖች አስቀድሞ የሚከበር አንድ ቀን አለ፣ ቸርች ዴይ ወይም የቤተክርስቲያን ቀን የሚባል እና ያ ቀን መዝሙር ይጠናል። ሁሉም ተማሪ መዝሙር ያጠናል። ወረብ ድራማ ተጠንቶ በሳምንቱ የመጨረሻ በሆነው አርብ ቀን ነበር የሚከበረው ማለት ነውና ጠዋት ሰልፍ ላይ ካሉ ፕሮግራሞች አንስቶ እስከ ከሰዓት የአዳራሽ ፕሮግራሙ ድረስ ሙሉ ዝግጅት ተደርጎበት ሁሉም ቤተክርስቲያን ስርዓትን ያማከለ ልብስ ለብሶ ነበር የሚመጣው እና በጣም ደስ በሚል ሁኔታ ነበርና ክብር የነበረውና ያ ቀን ለኔ ብቻ አይደለም ለብዙዎች ተማሪዎች ቤተክርስቲያን በተወሰነ መልኩ ምን እንደምትመስል እንዲያውቁ ለመቅረብም ምክንያት እንዲሆናቸው ሆኗልና የቅድመ ግቢ ጉባኤ ቆይታ በጣም ደስ ይል ነበር። በማዘጋጀት ወደ ዩኒቨርሲቲ ቅድመ ያው ትምህርቱ መሰናዶ ትምህርት ቤት ነው የሚባለው 11 እና 12 እና ቅድመ ግቢ ጉባኤ ማዘጋጃ ነው ለግቢ ጉባኤ እናም ደግሞ የመተላለፊያ ነው። እድሜያችንም የዛን ሰዓት ከልጅነት ወጥተን በጉምስና ቆይተን ወደ ወጣትነት ህይወት ምን ሰናዳበት ነው። ምን ያክል ያዘጋጃል ወደ ዩኒቨርሲቲ ላለ ወጣት ወይም ወደ ግቢ ጉባኤ ለሚገባ ወጣት ይሄ ቅድመ ግቢ ጉባኤ መኖሩ ምን ያክል ያዘጋጃል? ወሳኝነቱ ምን ያክል ነው ብለህ ታስባለህ? በጣም ግሩም። እንግዲህ አላማን ክሊር በማድረግ ደረጃ ያለው ሚና በጣም ወሳኝ ነው። በተለይ የኛ ሀገር የትምህርት ስርዓት በየጊዜው ፍላክቹዌት የማድረግ ጠባይ ስላለው መዳረሻውን ክሊር ለማድረግ በተወሰነ መልኩ ያስቸግራልና ቅድመ ግቢ ጉባኤ ላይ ከመንፈሳዊ ዕውቀቱና ብስለቱ ባሻገር በስጋዊ ጉዳዮች ላይ በስራ በትምህርት ጉዳይ ላይ ያለንን ነገር በደንብ ግልጽ አድርገን እንድንረዳው ከሆነ ያክል ጊዜ በኋላ ምን ላይ ነው መደርሰው የሚለውን ነገር በጎላ በተረዳ እንድናቀው በደንብ ግልጽ ያደርጋል። ሌላኛው እንግዲህ በተለይ ከአዲስ አበባ ወደ ክፍለ ሀገር ዩኒቨርሲቲ የሚሄዱ ልጆች ከቤተሰብም ከአስተዳደግም ካለፉበት ነገር የተነሳ ይሄ ኢሞሽናል ማኔጅመንት ላይ በጣም ደካማ እንሆናለን። ምክንያቱም ኢንዲፔንደንት የሆነ ህይወት ነው። ሁሉንም ነገር ራሳችንን ማኔጅ የምናደርገውና ለአንዳንድ ነገሮች ምን አይነት ምላሽ መስጠት እንዳለብን አናውቅም። በተለይ ነው ዩኒቨርሲቲ ውስጥ ለሚፈጠሩ አንዳንድ ችግሮች ከትምህርት ጋር በተያያዘ ሊሆን ይችላል፣ ከሰዎች ጋር ባለ ግንኙነት በተያያዘ ሊሆን ይችላል እና ለነዛ ጉዳዮች መንፈሳዊ እግዚአብሔራዊ ምላሽ መስጠት እንድንችል መጽናት ባሉብን ጉዳዮች ላይ እንድንጸና ያለው አስተዋጽኦ በጣም በጣም ትልቅ ነው በእውነት። እኔ ቅድመ ግቢ ጉባኤ በመናገርበት ጊዜ
በምንማርበት ጊዜ ከመንፈሳዊ ነገሮች በተጨማሪ ልክ 12ኛ ክፍል ስንጨርስ ምን ዲፓርትመንት መግባት እንዳለብን ሳይንስ፣ ናቹራል እና ሶሻል አለ። ናቹራሎች ምንድነው ፍላጎታችን፣ ኢንተረስታችን፣ ያው ሁሉንም ነገር ማየት መርገጥ እንፈልጋለን። በዛ ላይ ምንድነው ለኔ የሚበጀኝ የኔ ኢንተረስት ምንድነው በግቢ ጉባኤ ነው የለየነው። ምንድነው መማር ያለብን በግቢ ጉባኤ ነው የለየና እንደዛም አይነግረን ቢኖር ኖሮ ቢያንስ ምርጫችንን አናስተካክልም ነበር። ምርጫችንን እንድናስተካክል ረድቶናል። ሁለት እዛም ግቢ ጉባኤ እንዳለ ያወቅነው የምናውቀውም ቅድመ ግቢ ጉባኤ ሲነገረን ነው። እዛ የተማርነው ቅድመ ግቢ ጉባኤ ላይ የተማርነው ደግሞ በግቢ ጉባኤ እናገኘዋለን። ከባስ ወርደን ወደ ዩኒቨርሲቲ እስከመሄድ ድረስ ከፕሌንም ከወረድን ከዛ ጀምሮ የሚቀበሉ የግቢ ጉባኤ ልጆች ናቸውና ያንን ሁሉ መረጃ የምናገኝበት በቅድመ ግቢ ጉባኤ ነውና እስቲል ነው እዛው ላይ አገልግሎት ላይ እንዳለ አውቃለሁ። በማገዝ በማገልገል በተለይ የጥምቀት አገልግሎት እና የጥምቀት አገልግሎት ላይ ራጉኤልን አጅቦ ከሚሄዱ በመዝሙር አገልግሎት አንደኛው አንተ ነህና እሱን ብናነሳ ደስ ይለኛል። እንዴት ነው የጥምቀት አገልግሎት በራጉኤል? እጅግ ደስ የሚያሰኝ ነው። ሁላችንም በናፍቆት የምንጠብቀው ጠፍተው የነበሩ ተማሪዎች ራሱ አሁን በትምህርትም ይሁን በስራም አግብተው ወልደው ያሉ የራጉኤል ተማሪዎች ሁሉ የሚሰበሰቡበት ሰዓት ነው የጥምቀት በዓልና ከጥናቱ ጊዜ ጀምሮ ያለው ሂደት ያለው ጉጉት በጣም ደስ ይላል። ጥምቀት እንደውም ለብዙዎች ተማሪዎች ምክንያት ሆኗል ብዬ አስባለሁ። ምክንያቱም ጠፍተን እንኳን የምንገናኝበት አንድ ምክንያት ስለሆነ ለመንፈሳዊ አገልግሎት ጅማሮ ከቤተክርስቲያን ቀን እንዲሁም ነው በየሳምንቱ ካሉን ጉባኤዎች ባለፈ ጥምቀት አገልግሎት ከበዓሉ ከሚገኘው በረከት ረድኤትን ባሻገር ለአገልግሎት የሚከፍተው በር ቤተክርስቲያን ውስጥ እግዚአብሔር በሰጠን ነገር ሁሉ ለመጽናት ያለው በቆየት በጣም በጣም ከፍተኛ ነውና ብዙ ተማሪዎች በጥምቀት ብዙ ትዝታ አላቸው። እኔም አሁን ከዛ ውጪ የትም ማሳለፍ አልፈልግም እውነት ለመናገር። እኔን ጉዳይ ያነሳሁት ሌሎች ቅርብ ግቢ ጉባኤ ጨረስን ወጣን ወደ ግቢ ጉባኤ እንገባለን። ግቢ ጉባኤ ዩኒቨርሲቲ ጨረስን በቃ ጨረስን አለቀና በተለየ ሁኔታ በኔ ባለኝ ዕውቀትና መረዳት ተሰበሰባላችሁ፣ መዝሙር ታጠናላችሁ፣ በወር አንዴም ዝክር ትዘከራላችሁ እና በጣም አርአያ ሊሆንና በጣም እንደነሱ መሆን እንፈልጋለን እስኪባል ደረጃ ብዙ ሰዎች የሚያነሷችሁ ስለሆናችሁ ነውና በጣም ድንቅ ነው። መሰብሰቢያ ነው። ምናልባት እኛ ስንቀጣጠር ከ5 አመት በኋላ በግቢ ጉባኤ እንኳን ወይም ከ3 አመት በኋላ እንሄዳለን ግቢ ጉባኤ እየተባባለ ነውና በየአመቱ እየተገናኙ በተለይም ሃይ ስኩል ወይም መሰናዶ ላይ አብሮ የተማሩ ከጓደኞች ጋር ማገልገል በእውነት ድንቅ ነው። ይገርማል ናቸው ይሄንን ያሳዩን እስከ ዩኒቨርሲቲ ድረስ ከዩኒቨርሲቲም በኋላ አብረው ከኛ ጋር እኛን ጋይድ ያደረጉ ቆዩ ታላላቅ ወንድሞቻችን መምህራኖቻችን ናቸውና እነሱን ስለምናይ ይመስለኛል እኛም በጣም ኢንስፓየር እንሆናለን የነሱን ቦታ ለመተካት እንደነሱ ለመሆን። ተማሪዎች እንደዚህ ስዕላት ሲሰጧቸው መጽሐፍ ሲሸልሟቸው ምናምን እናያለንና የነሱን ቦታ በቃ ለመተካት ከነበረን ጉጉት የተነሳ ይመስለኛል አሁንም እግዚአብሔር እንዲያስቀጥልልን ጸሎታቸው አይለን ምንል። ግቢ ጉባኤ ዋና ወደ መቀሌ ሄድክ? በትክክል መቀሌ የነበረኝ ቆይታ እንግዲህ 4 ወር ቆይታ ነው። በጣም ብዙ ነገር ያስተካከለልኝ ያው እኔ 4 ወር ብቻ አልለውም 4 አመት ነው ለኔ። እዚህ የነበረኝን ህይወት በደንብ በጉልህ በተረዳ ያየሁበት ነው የመቀሌ ቆይታዬ። ምክንያቱም ብቻዬን ነበርኩኝ። ፋይናንሻሊም ኢሞሽናሊም ራሴን ማኔጅ ማድረግ የሚጠበቅብኝ እኔ ነበር። ያው እዚህ በተማሪነት ጊዜ ብዙ ነገሮች የተሸፈኑት በወላጆቼ በወንድሞቼ ነበርና ያው የሆነ ነገር ቢጎልብኝ እነሱ አሉ፣ የሆነ ነገር ቢከፋኝ እነሱ ጋር ሄጄ እጠጋለሁ፣ ብሶቴን አወራለሁ። እዛ ግን ማንም የለም እና በተወሰነ መልኩ እድገቱ ማገናዘቡም ስለሚመጣ በቃ ከዚህ በኋላ እንዴት ሆኜ ነው እነሱ ላይ ሸክሜን ማራግፈው የሚል ጭንቀት ስላለ ነገሮችን በራስ የመወጣት ልምዱን በትክክል ያየሁት እዛ ነውና መቀሌ ለኔ በጣም ትልቅ ኤክስፒሪየንስ ነው። ስለዚህ እንደገናም ተጠቀሙት ዩኒቨርሲቲ እንደገናም ይሆናል።
መጥፋትን ለፈለጉት በዛው ልክ መጥፋው ነው የሚባለው ነው። እኔ ምን ገጠመኝ መቀሌ 2009 ላይ ሁለተኛ ዓመት ተማሪ ሆነን አይ ቲንክ እንዲሁ በአንድ ጉዳይ ወደ መቀሌ ሄደን ከአንድ ጓደኛዬ ጋር እዛ ከሚኖር ጋርና ከኔ ጋር አብራ የተማረች ልጅ እዛ ይደረሳታለች እማቃት ልጅ እና ኦሬዲ እኛ ባች ናት ሁለተኛ ዓመት ተማሪ ነበረች። እዛ ስናገኛት በሰዓቱ ተገናኘን ተጫወትን ምናለን በቃ እንገናኛለን ብለን ሄደን እና እንዴት ናት ምናምን እየጠየኳቸው ከስታቢ ነበር ትንሽ ተለውጣ ነበር ከማቃት ፊዚካሊ ሞራሊ ማነጋገሯ የነበረው ሁኔታ ልክ አልነበረምና ስንጠይቃቸው ከቤተሰብ ስትመጣ ታስሮ እንደተፈታ ጊዳር ሆነች እና ከ6 ወር በኋላ አልተማረችም። ቤተሰብ እንደምትማር ነው የሚያውቀው። ነገር ግን ልጅቷ ቤት ተከራይታ ውጭ ላይ ከቤተሰብ በሚመጣ ድጎማና እዛም በምታደርጋቸው አንዳንድ እንቅስቃሴዎች ራሷን ታኖራለች። ስለዚህ ትምህርት አቁማለች። ግን እንዳትመጣ ትምህርት ኦሬዲ ተጨራለች ነው የሚባለው አይደል? በዩኒቨርሲቲ ቋንቋ ከትምህርት ተባራለች ወይም ውጤት አልመጣላት የሚያስቀጥል ነጥብ አላገኘችም። ወደዚህ እንዳትመጣ ምን ይዛት እንመለስ? እዛው ዩኒቨርሲቲው እንዳትገባ ደግሞ ዩኒቨርሲቲው አባራታል። ስለዚህ ያላት አማራጭ በጀመረቻቸው አንዳንድ ጉዳዮች እዛው መቆየት ነውና ያልተገባ ህይወት ውስጥ የሚገቡ እህቶቻችን አሉ፣ ያልተገባ ህይወት ውስጥ የሚገቡ ወንድሞቻችን አሉ ዩኒቨርሲቲ ውስጥ እና ቅድመ ግቢ ጉባኤ ብለን ያነሳነው ጉዳይ ከእንደዚህ አይነት ጉዳይ የሚጠብቃል። አንደኛው እሱ ነው። ሁለተኛው እንደነዚህ አይነት እህቶች ለመውጣት በጣም ይቸገራሉ። ፋይናሊ ዘረርቷቸው ቤተሰብ ያሉበትን ቦታ ፈልጎም ዘመድን ፈልጎ እነሱም ሲበቃቸው በቃኝ ብለው የሚወጡበት ሁኔታ ይፈጠራል። በጣም የከፋው ደግሞ በሞትም ይመጡ አሉ። ከዩኒቨርሲቲ ሞተው አስክሬናቸው ይመጡ አሉ። የገጠሙ ስላሉ ነውና እቺ ልጅ ምን አደረግን መጨረሻ ላይ ለሷ ብለን ቆየን። አንዲት ነፍስ ይመለከተናልና የፖድካስታችን መሪ ቃል ስለ አንዲት ነፍስ ነው። ይሄንን ንግግር አይቶ ይሄንን ውይይት ሰምቶ አንዲት ነፍስ ትድናለች ብለን ስለምናምንና ቆየን፣ አናገርናት። በሰዓቱ የነበረችበት የዓለማዊ ህይወት ብለን የምንጠራው ከዛ የተለያዩ አባቶችን ወንድሞችን አገናኘን። ከዛ እንድትወጣ አድርገን በ6ኛው ወር እዛው 6 ወር ቆይታ ምክንያቶች ተፈጥረው ወደ ቤት እንድትመለስ አደረገ። አሁን እግዚአብሔር ይመስገን አግብታ ወልዳ በቤተክርስቲያን ስርዓት እየኖረች ትገኛለችና ለእንደነዚህ አይነት ወንድሞችና እህቶች በእርግጥ አሁን ብዙም ዩኒቨርሲቲ ምደባ እየቀነሰ ነው። እንደዚህ አይነት ነገሮች ይኖራሉ ከተማ ላይና ልክ አንድ መስመር ሲዘጋ ወይም አንድ በር ሲዘጋብን ህይወት የተዘጋብን ይመስለናል። በተለይም የትምህርቱ ዓለም ላይ ያሉ ወጣቶች ካንተ ልምድ ካንተ ህይወት አንፃር ዩኒቨርሲቲ ቆይታ አንፃር እንግዲህ ለሁሉም ነገር መሰረቱ መንፈሳዊነት በየትኛውም መስክ መውደቅ መነሳት የህይወት ጠባይ ነው። ከዛ በዘለለ ግን ነገሮች በመንፈሳዊ አይን በእግዚአብሔራዊ አይን የሚታዩ ከሆነ ኤነርጂ ማግኘትን ተስፋ አለማጣትን ገንዘብ ማድረግ በደንብ ይቻላል። በደንብ ከዛ ውጪ ተስፋ እንድንቆርጥ የሚያደርገን ለነገሮች የምንሰጠው ቦታ ነው። በጣም የምንፈልገው ነገር ሊኖር ይችላል በህይወታችን በጣም የምንፈልገው ነገር በልባችን ውስጥ ቦታ የያዘ ነገር ሊኖር ይችላል። ያ ቦታ የእግዚአብሔር ቦታ ነው። ልክ ያንን ቦታ ዶሚናንትሊ እግዚአብሔር ሲይዝ ነው ሌላው ነገር በሙሉ ቅርንጫፍ እንደሆነ ልንረዳ ልናውቅ የምንችለው ማለት ነው። ሚዛኑ እግዚአብሔር መሆኑን ስንረዳ ነገሮችን በመንፈሳዊ አይን ማየት ስንጀምር ነው የመፍትሄ ሰዎች የምንሆነው። በችግሮች ውስጥም በመውደቅ መነሳቶች ውስጥም ጠንካራ ሆነን ማለፍ የምንችለውና እንደ ቤተክርስቲያንም እንደ ግቢ ጉባኤም ያለኝ ሪኮሜንዴሽን ምንድነው? አንድ የኮንሰልቴሽን ሴክተር ቢኖረን በጣም መልካም። እንዲህ ያሉ ወንድሞችና እህቶችን በነፃነት የምናማክርበት የምንመካከርበት መፍትሄ የምንሰጣጥበት የምንደጋግፍበት ነገር ቢኖረን በጣም ብዙ ችግሮችን መቅረፍ እንችላለን። እንደ ግቢ ጉባኤ ያሰብነውን ያክል ውጤት ባያመጣም ጀምረነው ነበር እና በጣም early የተጀመሩ ብዙ ነገሮች አሉ። ከሃይስኩል ተማሪዎች ኤክስፔክት ማናረጋቸው በቃ በልባቸው ይዘዋቸው አፍኗቸው ቤተሰብ ቢሰማ ምን ይለኛል እንደው ወንድሞች እህቶች ጓደኞች ቢሰሙ ምን ይሉኛል ተብሎ
ጭንቀት ውስጥ የገቡ ራሳቸውን ማጥፋት ሁሉ የሚያስቡ በጣም ብዙ እህቶችና ወንድሞች አሉና ፕራክቲካሊ የሆነ መፍትሄ ባይገኝላቸው እንኳን ቢያንስ መተንፈሳቸው አንደርስታንድ የሚያደርጋቸው አካል ማድረጋቸው ነገሩ ናቹራል መሆኑን የሚነግራቸው የሆነ ሰው ማግኘታቸው በራሱ ለመፍትሄ ኤነርጂ እንዲያገኙ ያደርጋል እላለሁኝ። ትልቁ መሰረት ግን እውነት ለመናገር መንፈሳዊነት ነው። እንደ ክርስቲያን ሌላ ህይወት የለንም። አንድ ወንድም እንደውም መንፈሳዊ የሚባል ህይወት ዓለማዊ የሚባል ተከፍሎ ያለው ህይወት የለንም ሲል ሰምቼው ነበርና ይሄ ብዙ ጊዜ አሁን ዓለሙ የሰጠን አይን እይታ ምንድነው? በስራ በኩል ያለውን እንደ ስራው ትሪት እንድናረገው፣ ቤተክርስቲያን ያለንን እንቅስቃሴ አገልግሎታችን እንደ ቤተክርስቲያን ትሪት እንድናረግ በፍጹም የኛ ሚዛን አንድ ነው። በቃ እግዚአብሔር ነው። ስራችንም ላይ ሚዛናችን እግዚአብሔር ነው። ቤተክርስቲያን ውስጥም ባለን አገልግሎት ሚዛናችን እግዚአብሔር ነውና ትልቁ መሰረት በትምህርትም ይሁን በስራም ይሁን በትዳርም ይሁን ጸንተን እንድንቆይ የሚያስችለን አይናችን መንፈሳዊ መሆኑ ነው። ዱዋሊዝም አይደል? ዓለማዊና መንፈሳዊ ያለን በአንድ ሰው ውስጥ ሁለት ማንነት ለአንድ ኦርቶዶክስ ወይም አንድ ኦርቶዶክሳዊ ክርስቲያን አንድ ሰው ነው። ይሮም ሲሄድ ኦርቶዶክሳዊ ነው፣ ስራም ሲገባ ኦርቶዶክሳዊ ነው። የክርስትና መመሪያ ቀኖና ትውፊቱን አክብሮ ወደ ስራው ይሄዳል። በስራ ቦታው ደግሞ የስራ ኢቲክሱን ወይም የስራ ጠባዩን አክብሮ ይሰራል። በሱ ማንነት ውስጥ የሚገለጸው ኦርቶዶክሳዊ ማንነቱ ነው። ሰፊ ርዕሰ ጉዳይ ነው። ካፒቴን መሆን ትፈልግ ነበር አየር መንገድ ለመግባት ከዛ ነው በምን ወደክ? ሪገርም ማስታወቂያው ሲወጣ ኢትዮጵያ አየር መንገድ ያው ከሌላው ጊዜ ባልተለመደ ሁኔታ በአመት 3 ያወጣና እንዴ ቆይ ለምን አፕላይ እናደርግም አንሞክርም? እርግጥ ከዛ በፊት ሐሳቡም አልነበረኝም፣ ግን እንደው ለምን አልሞክረውም ብዬ አፕላይ አረኩኝና ለስክሪኒንግ ከተጠሩ ሰዎች ስም ዝርዝር መሃል ስሜን አገኘሁት። ከዛ በኋላ ሄድኩኝ። ከአዲስ አበባ ብቻ ከ5000 ሰው በላይ ነበር የተጠራውና የሚፈልገው ቁመት ሜትር ከ70 ነበር። እኔ ስለካ ደግሞ ያው ሜትር ከ68 ሆንኩኝ በ2 ሴንቲሜትር ምክንያት ያው ከዛ ውስጥ የሚፈልገው 67 ሰው ስለነበረ ያው ትንሽ የጉድለት ዲስኳሊፋይ ታደርጋለችና ግን ለስክሪኒንግ እስክጠራ ድረስ አንዳንድ ቪዲዮዎችን አይመለከት ነበር። በዛ ነው ትንሽ ኢንትረስቲንግ የመሆኑ ነገር የመጣው እንጂ ይሄ ከልጅነት ጀምሮ የነበረ ፓሽን እና አልነበረ። ስንሄድ በኋላ ነሳዋለሁ እዛው አየር ውስጥ ቁጭ ብለን ፕሌን ውስጥ ማለት ነው። አየር ውስጥ ሁሉም ቦታ አየር እና ሰማያት እግዚአብሔርን ክብር ይናገራሉ እያልክ እቺን ነገር አንስተህልኝ ነበርና ለዛ ነው የነሳውልህ። በሰማይ ስንበር ከአየሩ ላይ ሰማያት እግዚአብሔርን ክብር ይናገራሉ። ይሄንን ሳይ ትዝ የሚለኝ ይሄንን ነው ብለህ የመዝሙረኛው ዳዊትን ቃል ስትናገር እስካሁን በልብ ያለችና ለዛ ነው። ወደ አዲስ አበባ ተመለስክ ከመቀሌና ወደዛ ህይወት ከመሄዳችን በፊት ገና ዘማሪ ዲያቆን ዮሴፍን ስናቀው የምናቀው አንድ መዝሙር አለ። እሱን ብትልልንና አብረን ብንዘምር። ቲክቶክ ላይ ተለቀቀች ናት። የሊቀ መዘምራን ይልማ እንተ በህዲና የምትል መዝሙር ነች እና ተቀንጭባ የተለቀቀች አንድ አዝማች አለች። የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ድንግሎይ ታዝናለች። በዓይነ ምሕረቱ እንዲያየን ክርስቶስ ለምኝልን ማርያም ፍጥረት እንዲቀደስ እንተ በህሊና እግዚአብሔር ተገብረት እንተ በህሊና እግዚአብሔር ተገብረት መንፈሳዊት ይእቲ ማርያም የምትልነች። ለበለጠ ጸጋ ያብቃልን። በእውነት ድንቅ ነው። አዲስ አበባ መጣህ፣ ኮታም ገባህ፣ ኮንስትራክሽን ቴክኖሎጂ ማኔጅመንት። እዛስ የነበረው የግቢ ጉባኤ ህይወት እንዴት ነበር? አገልግሎትስ በዛ እንዴት ይመስል ነበር? በጣም እንደውም የሁሉ ነገር ውጥን በስፋት የተጀመረውም እዛ ነው ማለት ይቻላልና ለነበርንበት ኮሌጅ ቅርብ
የነበረች አውግስታ ደብረጽዮን ቅድስት ማርያም አሁን ቤተ መቅደሱ አልቆ ተመርቆ አገልግሎት እየሰጠ ይገኛልና የኛ የግቢ ጉባኤ እንማርበት እንሳተፍበት የነበረው ደብር እሱ ነበረ እና እንግዲህ የተቀሩትን 4 ዓመት ከ5 ወር ግቢው ቦታ ለቆ እስከሚሄድ ድረስ አብዛኛው የግቢ ጉባኤ ሜሞሪያችን ትምህርታችን ያለው እዛ ነው። ከመምህሬ ከሊቀ ጠበብት ሰናይ ወልደ ኪዳን ጋርም የተገናኘ ነው። እዛ አውግስታ ደብረጽዮን ቅድስት ማርያም ላይ ነውና በብዙ መልኩ ትምህርት ያገኘንበት የቀሰምንበት ፍቅርን የተማርንበት መደጋገፍን የተማርንበት በጣም ትልቅ ጊዜ ቆይታ ነበር። ተጀመርከው እዛ ነበር? እዛ ነው። ለዛው ነው ያነሳው። በዛው አውግስታ ነው ያው እስከ ክብረ ዲቁና ድረስ ያስተማሩኝ ሊቀ ጠበብት ሰናይ ወልደ ኪዳን ናቸው። እጅግ በጣም አሁንም ድረስ ስጠፋም እየደወሉ የሚጠይቁኝ እጅግ የምወዳቸው የሚናፍቁኝ መምህሬ ናቸውና እግዚአብሔር ይጠብቅልኝ እድሜ ይስጥልኝ ማለት ፈልጋለሁኝ። በዚሁ የመዝሙር የዝማሬ አገልግሎትም ከዛ ጊዜ ጀምሮ ነው የተጀመረው ማለት እንችላለን። ከዛ ጊዜ ጀምሮ ነው ያው ግቢ ጉባኤ ውስጥ በህብረትም እንደዚህ በተናጠለም የሚቀርቡ ዝማሬዎች ነበሩና ቲክቶክ ነው በቃ በደንብ የዝማሬውን አገልግሎት መንገድ የከፈተው ቲክቶክ ነው ማለት በዚህ ደረጃ ይሆናል ተብሎ ታስቦም አይደለም። ግን ጓደኛ ላይ ሚኪያስ ሌው ይባላል። የፎቶግራፊ የቪዲዮግራፊ ባለሙያ ነው። ራጉኤል ትምህርት ቤት ከልጅነት ጀምሮ አብረን ነው የተማርነው። እርግጥ አሁን ያው ጓደኛ ለማለት ይከብዳል ከዛ ስላለፈ ግንኙነቱ እና እሱ ነው እስቲ እንደው ለምን አንጀምረው ብንጀምረው እኮ ጥሩ ነው መልካም ነው ተብሎ አሁን የሊቀ መዘምራን ይልማ መዝሙር እንዲሁ ቀርጸን ፖስት አደረግነው። አክሴፕታንሱ ጥሩ ሆነ። እንደዛ ሆኖ ስናገኘው በቃ ይቀጥል ተብሎ በዛ ነው ሌላውም የአገልግሎት እድል የመጣው። ሚኪያስ ሌውና አንተ ከጓደኝነት በላይ በወንድምነት እና ደግሞ ሚኪ ይችላል በጣም ጀግና ካሜራማን በአገልግሎት የምንወደው ወንድማችን ነው እና ስለዚህ ሚኪ ነው ያንተ መነሻ የሆነው በመድረስ ከዛ በኋላ ሌላ እንዲሁ አብረን የተማረን እጅግ በጣም ቅን ወንድም አለኝ ኢያሱ ታደሰ ይባላል። እሱ ነው እንግዲህ ከሶሻል ሚዲያውም ስጠፋ ምንም ስል እንዴት ቪዲዮ እኮ ቀርጫለሁ መዝሙር ላክልኝ እያለ ስቲል የኔን አካውንትም ሁሉ እስካሁን ድረስ በሱ ስር ነው ማኔጅ እየተደረገ ያለው። ስለዚህ ይህንን ለምንድን ነው ያነሳሁት? የሚያገለግሉ ወንድሞችና እህቶች በየት በኩል እናገልግል አቅም አለን ብሎ የሚያስቡ ሰዎች በዚህ መንገድ መሄድ ይችላሉ። ስለዚህ ጸጋው ካላቸው የእግዚአብሔርን ቀን መጠበቅና ራሳቸውን ማብቃት ነው ብዬ ነው የማምነው። በትክክል እግዚአብሔር በተለያየ መንገድ እድል መስጠቱ አይቀርም። በየትኛው መንገድ ብናገለግል ደግሞ ውጤታማ እንድንሆን በተለያየ ሁኔታ ስለሚያሳየን መምራችን ርዕሰ ሊቃውንት አባ ክብረ ኪዳን የሚሉት ነገር አለ እና በያዝነው ነገር ጸንተን መቆየቱ በጣም ጥሩ ነው። እግዚአብሔር እኛ ጋር ያለውን የተደበቀ ነገር እስኪገልጥልን ድረስ የተሸፈነው የሚገለጠው በአገልግሎት በስራ ሂደት ነው። ሌላው መሰረታዊ ነገር ጸሎቱ እንዳለ ሆኖ ግን ደግሞ በአገልግሎት ውስጥ በመቆየት ነው ያለንን ጸጋው እዚህ ላይ በሰራ ነው ውጤታማ መሆኑ እዚህ ላይ ባገለግል ነው የሚለውን በደንብ እንድናቀው የሚያስችለን ባለንበት በተመደብንበት በተሰጠን ነገር ጸንተን መቆየት ስንችል ነውና እግዚአብሔር በደንብ እድል ይሰጣል። በደንብ ፓትሪክ ሴንት ማን ነው ማለት የምትወደው ቅዱስ ይጠብቀኛል ብለህ የምታስበው ቅዱስ ማለት የኔ ጠባቂ አቡነ ገብረ መንፈስ ቅዱስ ናቸው። ምድረ ከብድ ተገናኝተናል። ትክክል። አዎ የተለየ የሳቸው ጥበቃ ያየህበት አለያም ሁላችንም ቅዱሳን እንወዳለን ከነቢታችን ጨምሮ ኮመንሊ ነቢታችንን የተለየ እንዴት የአቡነ ገብረ መንፈስ ቅዱስ ያንተ ፓትሪክ ሴንት ወይም ጠባቂ ቅዱስ ሊሆኑ ይችላሉ? ስለ ቅዱሳን ብዙ ፈላጊ አይደለሁም አልነበር። ቅዱስ ሲሄድ እዛ የሰማኋቸው ያየዋቸው ነገሮች
የነበረኝ ደግሞ የአገልግሎት ቆይታና በልቤ ውስጥ ያገኘሁት ሪስፖንድ ነው በቃ ጻድቁን መቅረብ አለብኝ ብዬ እንደወስን ያደረገኝ። የዛን ጊዜ ብቻ አይደለም የሚገርመው ሪፒቲቲቭ ነው። እና አንድ ቀን እዛ በነበረን የአገልግሎት ቆይታ ቅዳሴ ለመቀደስ ከወንድሞቻችን ጋር ገባንና ዲያቆን ብስራት እኔ ለመጀመሪያ ጊዜ ሲሄድ ተለያይተን ነበር ነው። እሱ መጀመሪያ ሄደ። ከዛ እሱ ከተመለሰ በኋላ ነው ሁለተኛ ጊዜ ስንሄድ ነው አብረን እዛው የቆየ ነው። እና ልክ ቅዳሴ አልቆ ቀድሰን ስንወጣ ሌላ ጊዜ ፊል አድርጌ ማላቀው የሆነ አይነት ስሜት ተሰማኝ። በቃ ልቤ ውስጥ የሆነ መረጋጋት ስክን ማለት የሆነ በቃ ደስ የሚል ስሜት ተሰማኝና ምንድነው ምናምን ብዬ እንዲሁ ከወንድሞች ጋር ስወያይ ፕሬዘንስ ነው ማለት የቅዱሳን የጻድቃን ፕሬዘንስ ነው ማለት ለያው መቼም ለሰዎች ካላቸው ፍቅር ነው እንጂ አሁን የኔ ማንነት እኔ ጋር የሚያስቀርባቸው ሆኖ አይደለም። ስለ እውነት ግን በቃ የነሱ መኖር የነሱ አጠገብህ መሆን ነው እነዚህን ስሜት የሚያመጣው የሚል ምላሽ አገኘሁኝ። በሌላም ጊዜ እንዲሁም አንድ ታላቅ ወንድሜ እንዲሁ ሲያገባ የጥር 5 ቀን በአቡነ ገብረ መንፈስ ቅዱስ ዕለት ነበር አብሬው ለመቀደስ ገባሁኝ። በዛኑ ቀን እንዲሁ ተመሳሳይ አይነት ፊሊንግ አንዴም ደግሞ ደብረ አሚን አቡነ ተክለ ሃይማኖት የጻድቁ ታቦት አለ እና ከአገልግሎት በኋላ እንዲሁ አይነት ስሜት ይሰማኝ። በቃ አይ እንዲሁ እንትን አጠገቤ እንዳሉ አይነት እየፈለጉኝ እንደሆነ አይነት ስሜት ተሰማኝና ከዛ ጊዜ ጀምሮ ከጻድቁ ጋር እንግዲህ ጠባቂ ቅዱሳቸው በህልም በራእይ በአካል የሚገለጹላችሁ ወንድሞች እንዳሉ እናውቃለን። ያንን ያወቅነው ደግሞ ወንድሞች ካረፉ በኋላ ነው። በህይወት እያሉ አይደለም አሁንም ያሉ እንዳሉ ይሰማናል። በወጣትነት ዘመናቸው ከሚወዱት ቅዱስ ጋር የሚገናኙ የሚያወሩ እና ስለዚህ ፓትሪያርክ ሴንት ወይም ጠባቂ ቅዱስ እንዲኖረን ቤተክርስቲያን ትመክራለች። ቢኖረን መልካም ነው። እነሱም ወደ ማናገር ወደ ማድረግ በቅድስና ማድረግ ደረጃ እንዲያደርሰን ቅዱሳኑ ያስቡን። ምድረ ከብድ በተከታታይ ዓመት ለ3 ጊዜም ለ4 ጊዜም ተገናኝተናል በአገልግሎት። ዝጊቲም እንደዛው ነው። ካንሰር እንደ ወባ እንደ ታይፎይድ የሆነበት ቦታ ነው። የአባታችን አቡነ ገብረ መንፈስ ቅዱስ ገባሪ መንክራት ብዙ ታምራትን ድውያትን የሚፈውሱበት ቦታ ነው። ለነፍስም ለስጋም የሚገርም ቦታ ነውና በተለይም በፍልሰታ ጾም በስነ ስርዓት ሱባኤው የሚታወጅበት መንፈሳዊ ትምህርት ለ16 ቀን የሚሰጥበት ትልቅ ገዳም ነው። ያንንም አገልግሎት እያስኬዱ ያሉ ወንድሞችና እህቶች እዛ ቤተክርስቲያኑን ከማሰራት ጀምሮ የሚበረቱትን በእውነት ጻድቁ አቡነ ገብረ መንፈስ ቅዱስ ያስፈጽምልን። ከነሱም በረከተኛን የሚከፈለን ድንቅ ነው። የመጀመሪያ የመዝሙር አገልግሎት ደብር የት ነው? አውደ ምሕረት አገልግሎት ታስታውሳለህ? የመጀመሪያው አውደ ምሕረት አገልግሎት ከ21 ሚዲያ በፊት የነበረው ጎላ ሚካኤል ነበር። ጎላ ጽራጽ መንፈስ ቅዱስ ነው ሚካኤል። በትክክል እዛ ነበር። ሪካርዶ ሁሉ አለኝ። መዝሙሩ ታስታውሳለህ? መዝሙሩ አዎ አስታውሳለሁ። በፍቅር ላዚም ፍቅር ነጌታዬ በደም የገዛኸኝ ባለውለታዬ በቃየል ጎዳና እንዳልጓዝ እርዳኝ በቀናው መንፈስ ወደ ጽድቅ ምራኝ በልቤ ትከሻ በቀል ተሸክሜ ወንድሜን ጠልቼ ካንተ ፊት መቆሜ ጻድቅ ቢያስመስለኝ በሰዎች እይታ ውስጤን ስለምታውቅ ስራቴን ፍታ ውስጤን ስለምታውቅ ስራቴን ፍታ የሚል ነበር ሊቀ መዘምራን ቴዎድሮስ ዮሴፍ መዝሙሩ። እጅግ አገልግሎት ይስጥለት። ዝማሬ መላእክትን ያሰማልን። በእውነት ድንቅ ነው። ከአዲስ አበባ ስትወጣ የት ሄድክ ለመጀመሪያ ጊዜ በአገልግሎት? ከአዲስ አበባ ለመጀመሪያ ጊዜ የወጣሁት አርባ ምንጭ ዝጊት አቡነ ገብረ መንፈስ ቅዱስ ነበር። ይህን ጥያቄ ስጠይቅ
ድሬዳዋ ሄደ ምን ገጠመ? ድሬዳዋ ሄደ ነበር ለአገልግሎት እና ስንጫወት አንዳንድ አዲስ ነገሮች ገጠሙ። መቀሌም ያልገጠሙ አዲስ አበባም ያልገጠሙ እና እንዴት ነበር የድሬዳዋ አገልግሎት? የድሬዳዋ አገልግሎት እጅግ ደስ የሚል ነበረ። ልጅነቴን ያስታወስኩበት ቆይታ ነበረ በእውነት። ምክንያቱም ይሄ ሶሻብል የሆነው ነገር ሶሻል ላይፉ አልጠፋም እስካሁን ድረስ። ይሄ የመደጋገፉ የመረዳዳቱ የደግነቱ ነገር የሚገርም እስካሁን ድረስ አለና አሁን ከአዲስ አበባ ውጭ ለመኖር የት ትመርጣለህ ብትለኝ ድሬዳዋ ነው የምልህ። ምክንያቱም የተቸገሩ ሰዎች እንኳን ብዙ የማይታዩበት ቦታ ነው እና ያላቸውን ነገር ያለ ስስት መስጠት የሚችሉበት የሚያውቁበት ሰዎች ናቸው እዛ ያሉት። እንደዛም ስለሆነ የሚገርም ነገር በረከት አላቸው። ከቤታቸው ውስጥ በጣም ብዙ ነገር ነው የሚተረፈረፍ። ትንሽ ነገር ተሰርቶ ለብዙ ሰው ይበቃል። ምንም አይነት በልባቸው የተያዘ የሚጎረብጣቸው ነገር የለም። ሁሉንም ሰው በፍቅር ይሄ ዌልካሚንግ በሆነ መንገድ ስለሆነ የሚቀበሉት ቤታቸው ሀገራቸው ሁሉ በበረከት የተሞላ ነው። ድሬዳዋ ለመጀመሪያ ጊዜ ያው እንደዛ አይነት ሙቀት ኤክስፒሪየንስ ያደረኩት እዛ ነው። ያው ማታ አዲስ አበባ እንደተለመደው ትንሽ ንፋስ አለ እና እኔ በቃ ያው እዛም ይነፍሳል ብዬ ከለበስኩት ልብስ ላይ ቀሚስ ከቀሚሱ ላይ ነጠላ ነበረና ሙቀቱ ያው ትንሽ አስቸጋሪ ነው። እርግጥ ከዛም ከፍ ያሉ ቦታዎች ይኖራሉ። ግን ድሬዳዋ የመጀመሪያ ኤክስፒሪየንስ ስለነበረ በዛ አየር ሁኔታ ያው ትንሽ የመጀመሪያ ቀን ለአገልግሎትም ለምንም በተወሰነ መልኩ አስቸግሮኝ ነበር። ከዛ በኋላ ግን ሞክሬያለሁ ለማስተካከል። አሁን ባለ 50 ላይ ነንና ጾም ከምጽዋት ጾም ከስግደት ከጸሎት ጋር አብሮ ይተሳሰራል። አሁን ባለ 50 ላይ ሲሆን ደግሞ ጸሎት ምጽዋት ይቀጥሉና ሌሎች ነገሮች ይቆማሉ። የፋሲካን እያከበረን ስለሆነ ድሬዳዋን ያነሳሁት ልግስና እስከምን ድረስ እንደሆነ ቤተክርስቲያን የምታስተምረው ቸርነትን እስከምን ድረስ እንደሆነ ያንን በደንብ አይተንባቸዋል ማለት እንችላለን። በነበሩን አገልግሎቶች በነበሩን የህይወት ቆይታዎች እዛ በትክክል ቀመር የለውም። ከሌ ማን ነው ከየት ነው ወጣት ነው ሽማግሌ ነው አይባልም። እዛ ምጽዋትን በዛ ልክ ደረጃ ማድረግ እንደሆነ በተግባር አይተንበታል። በትክክል በደንብ አይተንበታል። ከነምላሹም ጭምር ከነበረከቱም ጭምር ያየንበት። አሁን እኛም እንግዲህ ክራይቴሪያ አለን መቼም ለመስጠት አይደል? መምራችን ዲያቆን ሄኖክ ኃይሌም በአንድ ትምህርታቸው ላይ ገልጠውታል። እና በቃ የኛ ድርሻ መስጠት ነው። እግዚአብሔርን አስቦ ስድስቱን ቃላት ወንጌል አስቦ በሚቻለን ቸርነትን ማድረግ ነው። እንሰጥ ነው ያለኛ የሚሰጠን ቢለን እኔ ብያምናለሁ። ሰዎች የኛ ልብ ለማራራት ቲያትሪካል ድራማዎችን በዚህ ዘመን እስከ መስራት መድኃኒት መግዣ ያጣች ሴት መድኃኒቷን ይዛ ወጣ ያሳየችው ዊዝ ኤቪደንስ ወይም ከማስረጃ ጋር የምትለምንበት ዘመን ነው። ወላድ ህፃን ልጇን ይዛ የምትለምንበት ዘመን ነው። ልጅ የተራበብኝ ብላ የቤት ኪራይ ያጡ እናቶች ደግሞ ልጆቻቸውን ውጪ ይዘው ወጥተው እና ምጽዋትን በቲዮሪ ደረጃ እንማረዋለን፣ ምጽዋትን እናነበዋለን። በተግባር ግን ልባችን በጣም መንኳኳት አለበት ተብሎ እስኪታመንበት ድረስ እንደዛ እንድንሳሳ ያደርጋሉና ስለ ኤቪደንስ ስለ ማስረጃው ነው እንጂ የምንጠይቀው ስለ አዘኑት ወይም የሚረዱን ሰዎች ምን ያክል እንደምንረዳቸው አይደለም እኛ የምናስበው። እኛን አሳምነውናል ወይ ሳላሳምነን ነው ጥያቄ ሆነ ያለበት። እግዚአብሔር ለኔ ሰጥቶኛል፣ ምን ያክል እግዚአብሔር ሰጥቶኝ ልርዳቸው፣ ምን ያክል መፍትሄ ልሆናቸው የሚል ነውና ድሬዳዋ እንደ ህዝብ ያነሳሁት ለዛ ነው። አንድ የሰራው የራስ ዝማሬ አለ። ስለሱ ብናነሳ ደስ ይለኛል። ግጥሙን ዲያቆን ዶክተር ምንወደው መምህራችን ከሳቴ ብርሃን ይሰራል እና በቪዲዮ በምስለ ገጽ ተሰርቶለት ምስለ ድምጹ ከምስለ ገጹ ተሰርቶለት አይተነዋል እና በተለያዩ ቦታዎች ላይ እኔ ስሰማው የማይሰለቸኝ እውነት ለመናገር ደጋግሜ የማየው ነውና ከመነሻው ጀምሮ ብትነግረን። ታድነኝ ዘንድ ነው ርዕሱ። ታድነኝ ዘንድ ስመር ጊዜው ከመታድነን የሚለውን የቅዱስ ዳዊትን መዝሙር
ታድነኝ ዘንድ ውደድ ፍቀድ እሱን መነሻ አድርጎ የተሰራ ነው። መዝሙሩን የፕሮዲዩስ ያደረገው ዘጎላ ሪከርድስ ነው። ወይም በጣም በመዝሙሩ አገልግሎት ዘርፍ ላይ እጅግ ትልቅ ስራ እየሰራ ያለ አንድ ወንድም አለ። ዲያቆን ዘላለም ታከለ ይባላል። በጣም እጅግ ግሩም ስራዎች የቤተክርስቲያናችንን የዜማ ቃና ላይ ትውፊት የጠበቁ ዝማሬዎችን እንድናደምጥ ትልቅ ምክንያት እየሆነን ያለ ወንድም ነውና በዚሁ እግዚአብሔር ያበርታልን ያቆይልን እንላለን። መነሻውም ሀሳቡም የመነጨው ከነሱ ነው። ላኩልኝ፣ ግጥሙንም ዜማውንም ሰርተው ላኩልኝ። እኔም አይቼ እጅግ ደስ ብሎኝ የሰራሁት ስራ ነው። ከመዝሙሩ እንግዲህ መቼም በቃሉ ስራ የሚሰራው ራሱ እግዚአብሔር ነው። ሳይንቅ ምክንያት ስለሚያደርግ ስሙ የተመሰገነ ስለ እውነት ግን ሰዎች ሰምቼው እኮ እንዲተረጋጋሁበት፣ አረፍኩበት፣ ጸለይኩበት የሚለውን ምላሽ መስማት ደግሞ እግዚአብሔር ምክንያት እንዳደረገው አንድ ደካማ ያስደስታል። በጣም ያስደስታል። እና እግዚአብሔርን ለማመስገን ምክንያት ሆነኛል። ተመስገን በቃ እንዲህ አይነት ምላሽ ነው ደግሞ እንደ አገልግሎትም መጠበቅ ያለብን ብዬ አስባለሁ። ዓላማ አድርገንም አውደ ምሕረትም ስንወጣ ብቻ እግዚአብሔር በጠራን ስፍራ ሁሉ ለማገልገል ስንሄድ አንደኛ ስፒሪቹዋሊ እኔ ምን እጠቀማለሁ፣ ኢንተርናሊ ምን አይነት ነገር ቢልድ ያደርግልኛል፣ ምን አይነት በቆየት ይጨምርልኛል፣ ምን አይነት መንፈሳዊ እድገት ይጨምርልኛል፣ ይሄ ጥያቄ መመለስ መቻል አለበት። ሁለተኛ የኔ እዛ ቦታ መገኘት ለሰማዕያን ምን አይነት ቫልዩ አድ ያደርጋል። ስለዚህ እነዚህን ጥያቄዎች ከግምት ውስጥ ባስገባ መልኩ ነው ተዘጋጅተን ለአገልግሎት መሄድ ያለብን፣ ማገልገልም ያለብን፣ ዝማሬዎችም መስራት ያለብን ብዬ ነው የማስበው እኔና እግዚአብሔር ይመስገን። ምላሹ ጥሩ ነው። ተመስገን፣ እግዚአብሔር ይመስገን። ተስተርፋበታለች። ተመስገን። አዎ እግዚአብሔር ይመስገን። እንደውም ውጊያ እንዳይሆንብኝ ብዙ ጊዜ ማወቅ አልፈልግም እውነት ለመናገር። ምክንያቱም እግዚአብሔር የሰጠኝን ድርሻ ተወጥቻለሁ አልተወጣውም የሚለው ራሱ ጥያቄ ስለሚሆንብኝ ምላሽን መስማት ጥሩ ሊሆን ይችላል፣ ሊያበረታም የሚችል አንድ ነገር ነው። ግን ደግሞ ልብን የሚከፍልም ነገር ስለሆነ በቃ እግዚአብሔር ባወቀ ራሱ ይስራበት። ምክንያቱም በቃሉ የሚሰራው ራሱ ነው፣ ቃሉን የሚያናግርም እርሱ ነው። ከሰዎች ልብ ውስጥ አስገብቶ ልብ እንዲሰበር የሚያደርግ ወደ ንስሐ የሚጠራ ወደ ቅዱስ ምስጢር የሚጠራ ራሱ መድኃኔዓለም ነው። ስለዚህ በቃ ራሱ እግዚአብሔር የሚታይበት እንዲሆን ነው የሚያስፈልገው። ያሪስጥላ ማለት እንችላለን። እሱን አንድ አዝማች ታለነኝ ዘንድ ሐዋርያት በታንኳ አድነን እንዳሉ በቃለ ተግሳጽ ጸጥ እንዲል ማይበሉ ሞገድ ጾር ተነስቷል በባሕረ ሥጋዬ አድፈኒ ክርስቶስ ሊቀ ሐመርየ አድነኝ አምላኬ አድነኝ ጌታዬ አቤቱ ታድነኝ ዘንድ ውደድ ውደድ አቤቱ ታድነኝ ዘንድ ፍቀድ ፍቀድ ከክፉዎች ምክር ወጥመድ አቤቱ ታድነኝ ዘንድ ውደድ የሚል ረጅም ያገኙት ነው ይስጥልን። የጆሲ በተደጋጋሚ የሚሰማቸው አሊያም በጣም የሚወዳቸው 5 ዝማሬዎች ብንል ብንጠቁ እነማን እናነሳይ?
የመጀመሪያው የሊቀ መዝሙራን ይልማ ኃይሉ ነፍሴ ሆይ የሚል ዝማሬ ነው። ነፍሴ ሆይ። በሁለተኛ ደረጃ የዲያቆን ዘላለም ታከለ የቅድስት ሥላሴ መዝሙር አመልክሃለሁ የሚል መዝሙር አለ። የሊቀ መዘምራን ቀሲስ ምንዳዬ ብርሃኑ ቅንነት የእግዚአብሔርን ፊቱን ታየዋለች የሚል መዝሙር አለ። የዘማሪት ሊዲያ ታደሰ የቅዱስ ሚካኤል መዝሙር አለ። ያው አምስቱን ደጋግሜ የምሰማቸውን ስላልከኝ አንድ ይቀራል መሰለኛል። እሺ እንዲሁም ደግሞ የዲያቆን እንዳለ ደረጀ ዝማሬዎች የልቤ ዜማን አሁን በቅርብ የወጣ ደግሞ የትንሳኤ መዝሙር አለ። እነዚህ ያው ሪፒት ሊስት ውስጥ አሉ። ከጆሲ ምን እንጠብቅ? እንግዲህ እግዚአብሔር ቢረዳን ያው በሚቀጥሉት ጊዜያት አልበም ለመስራት ነው የምናስበው። ስራዎች ለመሰብሰብ እየተሞከረ ነው ያለው እና ያው ትንሽ ረዘም ያለ ጊዜ ሊወስድ ይችላል እግዚአብሔር እንደፈቀደ። እግዚአብሔር ቢረዳን ግን በአልበም በቀጣዮቹ 2 እና 3 አመታት እግዚአብሔር እንደወደደ እንደፈቀደ በአልበም ለመምጣት ነው እቅዱ። በጸሎታችሁ እንድታስቡን እንጠይቃለን። ክብረ ስለመጣ ጥሪን ስላከበርክ እግዚአብሔር ያክብርልኝ። እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ ጠመመ የነጠበ ነገር ካለ አቅንተው ሞልተው እንዲያደምጡን እንዲሰሙን ነው የምንጠይቀው። እግዚአብሔር ይስጥልን። ካንተ ጋር ይህንን ንግግር ይህንን ፖድካስት ስላዘጋጀን በእውነቱ በጣም እንደ 23 ሚዲያ እንደኔም በጣም ደስ ብሎኛል። ባነሳናቸው ርዕሰ ጉዳዮች ባወራንባቸው አንዲት ነፍስ እንደምትድን ተስፋ እናደርጋለን። አንዲት ነፍስ እንደምታገኝ ለዛም ነው ስለ አንዲት ነፍስ ብለን ፖድካስታችንን የጀመርነው። ተወዳጆቹ ስለነበረን ጊዜ አምላካችን ስሙ የተመሰገነ ይሁንልን። ይህ በ23 ሚዲያ የተዘጋጀ የሚቀርብልን ስለ አንዲት ነፍስ አቲ ፖድካስታችን ናት። በሌላ መርሃ ግብር እስክንገናኝ ድረስ ይቆየን። ስብሐት ለእግዚአብሔር።